ሰርቶ መብላት አለበት። ስራን መጥላት የለበትም። የአዲስ አበባም ወጣትም ሆነ ምንም ሆነ በተለይ አዲስ አበባ ወጣት ስራ ሳይንቅ ሳይጠላ መስራት አለበት። ስራ ሳይሞክር ሰርቶ ሳይሞክር ሳይሰራ ገና መፍራት የለበትም ሰርቶ ማየት አለበት። ከዛ ይከብደኛል በጣም ከባድ ነው ይሄንን አልሰራም ይሄንን አልችልም ብሎ መናቅ የለበትም። ግን አልችልም የሚለውን ስራ ሰርቶ መሞከር አለበት። ሞክሮ ከዛ በኋላ እየለመደ ቀስ በቀስ ይሄዳል ቀስ በቀስ ነው ስራ የሚለመድ ክብደትም ቢሆን ጫኝና አውራጅም ቢሆን ምንም ቢሆን በሂደት ነው የሚለመደው። ከዛ በኋላ ልክ እንደ ቋሚ ሰራተኛ ወይም ደግሞ እንደ ለማጅ መሆን ሳይሆን በቃ እንደ ለመደ ሰው ተፍታቶ በቃ ቀሎት ሁሌ ይሰራዋል ዘወትር ሳይከብደው ይሰራል ማለት ነው። እና ስራ መናቅ የለብንም እኛ ወጣቶች ሰርተን መለወጥ አለብን። ከትንሹ ነው ተነስተን ወደ ትልቁ የምንደርሰው እና አንናቅ። እኛ አዲስ አበባ ወጣቶችም ሆነን በተለይ አዲስ አበባ ወጣቶች የከተማም የክልልም እንደዛው ስራ ሳይንቅ በየግንቡ ስር ጫት ምናምን ሀሺሽ ምናምን ማስቲሽ ምናምን መጠጥ ከማዘውተር ሰርቶ መለወጥ ነው። እና እኔ እንኳን ይኸው ወድጄ ምናምን ቢያንስ በትንሹ እየሰራሁ ነው የራሴን አስተዳድራለሁ። ጫኝና አውራጅ ነበር የምሰራው የሀገረ ስብከት ከባድ ነበር እየለመድኩት መጣሁ ይከብዳል ያልኩት ስራ ማለት ነው። እና ቀስ በቀስ ነው የሚለመደው ጠንክሩ ጠንክሩና ስሩ ወጣቶች